ዛሬ የምነግራችሁ ታሪክ በጣም ቅርብ ታሪክ የሆነና ብዙ በማህበራዊ ሚዲያ መነጋገሪያ የሆነ ነበር እና ይህ ታሪክ በጣም በብዙ ማህበራዊ ሚዲያ ተሰራጭቶ ነበረ። ይህ ታሪክ ምንድነው? እስከ መጨረሻው አብረን ቆይተን ታሪኩን እናያለን። በኮልድፕሌይ ኮንሰርት ላይ ሲያመነዝሩ በድንገተኛ ካሜራ ተይዞ መነጋገሪያ የሆኑ እነዚህ ሁለት በእድሜ ትላልቅ የሆኑ ወንድና ሴት ያስታውሳሉ? በዛ ምሽት በትክክል ምን ተፈጠረ? እነዛ ሁለት ሰዎችስ መጨረሻቸው ምን ሆነ? እስከ መጨረሻው አብረን እንመልከት። ነገር ግን አሁን አንድ ነገር ላስቸግራችሁ። እርሱ ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ እና ቻናሉን ሰብስክራይብ በማድረግ ፍቅራችሁንና ደግነታችሁን አሳዩኝ። እንቀጥል። ታሪካችን ክሪስተን በምትባል ሴት ይጀምራል። ክሪስተን እድሜዋ 53 ዓመት አካባቢ ሲሆን የምትኖረው በምስራቅ የባህር ዳርቻ ነው። በ2024 አንድ ቀን በጣም ደስ የሚል ነገር ይገጥማታል። አስትሮኖመር በሚባል የቢሊዮን ዶላር የዳታ ኩባንያ ውስጥ ለስራ ቃለ መጠይቅ ሄዳ የኩባንያውን ዋና ስራ አስፈጻሚ ሲኢኦ አንዲን ታገኛለች። በመጨረሻም አንዲና ኩባንያው ክሪስተንን የሰው ኃይል አስተዳደር ወይም ኤችአር ኃላፊ አድርገው ይቀጥሯታል። ይህም አንዲ የእርሷ አለቃ ያደርገዋል። ብዙ ሳይቆይ እሷና አንዲ እንደ ማንኛውም የሥራ ባልደረባ በየቀኑ አብሮ መስራትና ማውራት ይጀምራሉ። ክሪስተንም አንዲ በጣም ይማርካታል። እርሱንም ውስጡን መውደድ ትጀምራለች። ነገር ግን በዚህ ጊዜ እርሷ ባለትዳር ናት። ሆኖም ጉዳዩ ቀላል አይደለም። ትዳሯ በጥሩ ሁኔታ ላይ አይደለም። እንዲያውም እሷና ባለቤቷ በሕግ ተለያይተዋል። ስለዚህ በሥራ ቦታ ክሪስተን ከአንዲ ጋር ስታወራ ስለ መለያየቷ ትነግረዋለች። አንዲ የእሱ ትዳርም ቢሆን በጥሩ ሁኔታ ላይ እንዳልሆነ ይነግራታል። በዚህም ጉዳይ ላይ በሐሳብ ይግባባሉ። በጊዜ ሂደትም ይበልጥ እየተቀራረቡ ይሄዳሉ። ክሪስተን እሱ አለቃዋ፣ እሷ ደግሞ የኤችአር ኃላፊ ስለሆኑ የፍቅር ግንኙነት መጀመር እንደማይችሉ ብታውቅም ስለ አንዲ የፍቅር ስሜት ከማሳደር ግን ራሷንም መግታት አልቻለችም። አንዲን በጣም ወደዋለች። ከዚያም በ2025 የሆነ ጊዜ ላይ የክሪስተን ጓደኞች የኮልድፕሌይ ኮንሰርት ቲኬት ይሰጧታል። እርሷም ሰው ከእሷ ጋር የሚሄድ ካለ ተብላ አንዲት ተጨማሪ ቲኬት ተሰጣት። ማንም መጋበዝ እንዳለባት መገመት ግን አይከብዳችሁ። አለቃዋን አንዲ ጠየቀችው። በሚያስገርም ሁኔታ እርሱም እሺ አለ። ክሪስተን ለመጀመሪያ ጊዜ በሚስጥር ከምትወደው ሰው ጋር ለመውጣት በጣም ተደስታ ነበር። ነገር ግን ወደ ኮንሰርቱ በመጓዝ ላይ እያሉ ክሪስተን ከልጇ የጽሑፍ መልእክት ይደርሳታል። መልእክቱ የተለያየችው ባለቤቷ በዛ ኮልድፕሌይ ኮንሰርት ላይ እንደሚገኝ የሚገልጽ ነበረ። ክሪስተን ምንም አይደለም፣ ትንሽ ደስ ባይልም ብዙ ሕዝብ ስላለ ላያየን ይችላል ብላ አስባለች። አንዲና ክሪስተን ኮንሰርቱ ላይ ደረሱ። ስቴዲየሙ በሕዝብ ተጨናንቋል። ሙዚቃውን እየሰሙ እየጠጡና እየጨፈሩ ነበረ። በቪአይፒ ክፍል ውስጥ ስለነበሩ ማንም የሚያያቸው አልመሰላቸውም ነበር። ክሪስተንና አንዲ እዛም በመካከላቸው የፍቅር ስሜት ተቀሰቀሰና መሳሳብ ጀመሩ። ነገሩ ከነሱ የማይጠበቅ የሥራ ባልደረባ ድርጊት መሆኑን ቢያውቁ መታገስ አልቻሉም። እናም አንዲ ከኋላዋ ቆሞ ነበር። እርሷም እጆቹን ይዛ በሰውነቱ ላይ ጠመጠመችው። ክሪስተን በአንዲ ላይ ትኩረት ስላደረገች የባንዱ መድረክ ክሪስ ማርቲን አንዳንድ አድናቂዎችን በትልቁ ስክሪን ላይ እንደሚያሳዩ ሲያውጅ አልሰማችም ነበረ። ድንገት ቡም! ክሪስተን ቀና ስትል ራሷን በ50,000 ሕዝብ ፊት
በትልቁ ስክሪን ላይ አየችው። ክሪስ ማርቲንም እነዚህን ሁለቱ ተመልከቱ እያለ መጮህ ጀመረ። ወይ የድብቅ ግንኙነት እያደረጉ ነው ወይም በጣም አይን አውጣ ናቸው አለ። ስክሪኑ ድርጊታቸውን ለመላው ስቴዲየሙ አሳወቀ። የክሪስተን ደስታ ወዲያውኑ ወደ ድንጋጤ ተቀየረ። የተለያየችው ባለቤቷ በዛ ህዝብ ውስጥ እንዳለና አይቷት ሊሆን እንደሚችል አውቃለች። አንዲም ቢሆን ችግር ውስጥ ነበረ። እርሱ ባለትዳር ነው። አንድ ሰው አይቶ ለባለቤቱ ቢነግራትስ? ስራ ቦታ የሚያውቀት ሰው ቢኖርና ቢያየንስ የሚል ስጋት ገባቸው። ስራቸውን ሊያጡ እንደሚችሉም ተገነዘቡ። እነሱ እንዲያሰቡት ሳይሆን ወዲያውኑ ኮንሰርቱን ትተው ወደ ክርስቲያን ቤት ሄዱ። እዛም ለኩባንያው የዳይሬክተሮች ቦርድ የሆነውን ነገር የሚያስረዳ የጋራ ኢሜል መጻፍ ጀመሩ። ስራቸውን ለማዳን እየሞከሩ ነበረ። ከጠዋቱ 10 ሰዓት አካባቢ ክርስቲያን ከተለያየችው ባለቤቷ የጽሑፍ መልእክት ደረሳት። እርሱም አንድ ሰው በቲክቶክ ላይ የለቀቀውን የስክሪን ምስል ላከላትና ስለዚህ ነገር ማወቅ ያለብሽ ይመስለኛል አላት። አሁን ምስሏ ኢንተርኔት ላይ መሰራጨቱን ተረዳች። በጥቂት ቀናት ውስጥ ምስሉ በተለያዩ ማህበራዊ ገጾች ላይ ከ100 ሚሊዮን በላይ እይታዎችን አገኘ። ታሪኩ በሁሉም ቦታ ተሰራጨ። የዜና አውታሮችና የሌሊት ወሬ ፕሮግራሞች ስለ እርሱ ማውራት ጀመሩ። ሰዎች በክርስቲያንና በአንዲ ሊንክድኢን ገጾች ላይ አስተያየቶችን መጻፍ ጀመሩ። ምስኪኗ ክርስቲያን ስልኳን በከፈተች ወይም ቴሌቪዥን ባበራች ቁጥር ምስሏን ማየቷን ማመን አልቻለችም ነበረ። ይህ በእንዲህ እንዳለ አንዲና ክርስቲያን የሚሰሩበት የቢሊዮን ዶላር ኩባንያ አመራሮች ይህን ሲመለከቱ እንዴት ምላሽ እንስጥ ብሎ ተጨነቁ። አንዲንና ክርስቲያንን ማባረር አለባቸው። በመጨረሻ ግን ኩባንያው ከዚህ ትኩረት ትርፍ ለማግኘት ወሰነ። ነገሩን ከማለዘብ ይልቅ ቤንዚን ጨመሩበት። የክሪስ ማርቲን የቀድሞ ሚስት የሆነችውን ዝነኛዋን ተዋናይ ግዌኔት ፓልትሮውን ለኩባንያው ማስታወቂያ እንዲሰሩላቸው ቀጠሯት። ማስታወቂያው በኮልድ ፕሌይ የመሳሳም ሁኔታ ላይ የሚያሾፍ ነበረ። ክርስቲያን በዚህ በጣም ተናደደች። ከዛም አንዳንድ ሰዎች የክርስቲያንና የአንዲን ሕይወት ሲኦል ሊያደርጉት ወሰኑ። የወደቀ እንጨት መጥረቢያ ይበዛበታል። በባለቤቶቻቸው ስም የሐሰት የፌስቡክ ገጾችን መክፈት ጀመሩ። ባለቤቶቻቸውንም በማስቸገራቸው ባለቤቶቹ የማህበራዊ ገጾቻቸውን ለማዘጋት ተገደሉ። አንዲ ክሪስ ማርቲንን የግል ነፃነትን በመጣስ ሊከሰው ነው የሚሉ ወሬዎች ተሰራጩ። ክርስቲያን ያለችበትን አድራሻ በማስለቀቅ ሰዎች በቤቷ አጠገብ እየዞሩ እንዲረበሿት አደረጉ። አንዳንዶች በስልክ እየደወሉ ትዳር አፍራሽ በማለት ይሳደቡና ያስፈራሯት ነበር። ክርስቲያን በቀን ከ500 በላይ የስልክ ጥሪዎች ይደርሷት ነበረ። ፓፓራዚዎች ወይም ፎቶ አንሺዎች የሰርግ ቀለበት አድርጋ እንደሆነ ለማየት ቤቷ ደጃፍ ድረስ ይመጡ ነበር። ክርስቲያን ወደ ውጪ ለመውጣት ደህንነት እስኪሰማት ድረስ ሳምንታትን ጠበቀች። ከዚህ ሁሉ በኋላ ክርስቲያን በመጨረሻ በይፋ ከባለቤቷ ተፋታች። አንዲ ግን አልተፋታም። ከባለቤቱ ጋር የታረቀ ይመስላል። አብረውም ቀጥለዋል። ሆኖም ግን አንዲ ከስራ አስፈጻሚነቱ ለመልቀቅ ተገደደ። ክርስቲያንም የኤችአር ኃላፊ ሆና መቀጠል እንደማትችል ስላወቀች እርሷም ስራዋን ለቀቀች። ከዚህ ሁሉ በኋላ ሁለቱም ዳግመኛ ባይገናኙና ባይነጋገሩ እንደሚሻል ተስማሙ። ካነበብኩት መረጃ እንደተረዳሁት ከዛ በኋላ እርስ በርሳቸው እነዚህ ሁለቱ ሰዎች ተነጋግረው አያውቁ። ይህ እውነተኛ ታሪክ በጣም አስገራሚ ነው። በነገራችን ላይ አሁን ላይ ነገሮች ውለው ሳያድሩ በሰረገላ ነው የመልስ ምት የሚሰጡት።
ማናየኛል የሚል ነገር አይሰራም እና ለራሳችሁ ለቤተሰባችሁ ደህንነት ስትሉ በየትም ቦታ ላይ የማይገባ ነገር እንዳናደርግ ይህ ታሪክ የሚያስተምረን ይመስለኛል። ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ብንጀምርም እንደ ፈጣሪ ፈቃድ አብረን እናድጋለን። ባይ ቸር ሰንብቱ።